ሰላም ቤተሰብ እንዴት ናችሁ? ናዮ ነኝ። በጣም ከረጅም ጊዜ በኋላ ነው ተመልሼ የመጣሁት። ብዙ ስለኔ የተባሉ ነገሮችን እያየሁ ነበርና ሳይ አልቻልኩም። ሙሉ የኢትዮጵያ ሕዝብ ማለት ይቻላል ከጎን የነበራችሁ ማለት ሰው ችግር ውስጥ በገባ ሰዓት፣ በወደቀ ሰዓት ከጎን መሆን ነው የመሰለ ነገር የለም። እዛ ሰዓትም ነው ሰው የምትለይበት እና ይሄን ያህል ሰው ይወደኛል፣ ይሄን ያህል ሰው ለኔ ይጨነቃል ያስባል ብዬ አስቤ አላውቅም። እግዚአብሔር መልካም ነው፣ እግዚአብሔር ይመስገን። አልጠላሁትም ማለት ማየት ጥሩ ነው ምንም ነገር ቢሆን በህይወታችሁ እና ወጣትነታችሁ ላይ ደግሞ መፈተን ጥሩ ነው ሳይመሽ እና በጣም ሰው አይችበታለሁ። ይህንንም እንዳይ ነው ማን ወዳጃችሁ እንደሆነ ማን ጠላታችሁ እንደሆነ የምታዩበት በቃ የህይወታችሁን መስመር የምታስተካክሉበት መንገድ ነው። በቃ እግዚአብሔር የሚያመቻችላችሁና ሲፈትናችሁ በብዙ መንገድ ይፈትናችኋል። እኔ እግዚአብሔር ብዙ ነገር ያሳየኝ በህይወቴ በጣም ስለሚወደኝ በብዙ ነገር ባርኮኛል፣ በብዙ ነገር አድሎኛል እና እግዚአብሔር ይመስገን። አላማረረው ብላችሁ ከጎኔ ለነበራችሁ ሰዎች በጣም ነው የማመሰግነው። ይሄኛው አዲስ አካውንቴ ነው፣ ፎሎ አድርጉኝ፣ እንገናኛለን ላይቭ ላይ። አመሰግናለሁ፣ በጣም ወዳችኋለሁ። አይኔን ባይኔ አየሁኝ ደግሜ ራሴን ከአብራኬ ተከፋይ ልጅን ሰጠኸኝ ስለማይነገር ሰፊ ስጦታህን ከምስጋና ሌላ ምን ልክፈልህ? ተመስገን ተመስገንልኝ በልጅ በትዳር ይኸው ባረከኝ። ተቀበልኩኝ ሁሉን አሜን አሜን ብዬ ተመስገን ተመስገን ተመስገንልኝ በልጅ በትዳር ይኸው ባረከኝ። ተመስገን ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ተመስገን ተመስገን ለምስጋና ስላሰ